የመተት የድግምት የሟርት ምልክቶች አንደኛ የእንቅልፍ መዛባት ወትሮ ከምንተኛበት የእንቅልፍ ጊዜ በበለጠ እንቅልፍ ወዳድ ከሆነ ከመብላት ከመጠጣት ከየትኛውም ነገር መተኛ ደስ የማይለን ከሆነ እንቅልፋችን በአስፈሪ ቅዠቶች የተሞላ ከሆነ ሁለተኛ ታመን ሐኪም ቤት ስንሄድ በተለያየ የሕክምና ማዕከል የተለያየ የበሽታ ውጤት ካጋጠመን ለምሳሌ ዛሬ ስንመረመር የጨጓራ በሽታ ይሆንና ሌላ ጊዜ የጉበት በሽታ ወይም ደም ማነስ ይሆን ደግሞ ሌላ ጊዜ ስትሄዱ ማይግሬን ይሆን ወይም ደግሞ በሽታው በሐኪሞች የማይታይ ከሆነ ማለትም ምግብ መብላት እስኪያቅተን ያመመን እንኳን ሐኪም ቤት ስንሄድ ምንም ህመም የለም ከተባለ ሶስተኛ የነፍሳት መብዛት ጠርገን የማንጨርሰው የጥቃቅን ነፍሳት በቤታችን ከወትሮ በተለየ ይበዛሉ አይጥን ጨምሮ አራተኛ ስራችን ላይ ተስፋ መቁረጥ በስራ መሰላቸት ስራችን አሪፍ ሆኖ ሳለ ግን ስራችን የወረደ እንደሆነና ሌላ ስራ እንድንቀይር የሚገፋፋን ከሆነ አምስተኛ ከሰው መገናኘት አለመፈለግ ከመጠን የበዛ ብቸኝነት ቤት ውስጥ ምስተን ልጆችን አለመፈለግ አለመውደድ ቤት ውስጥ መዋል ማደር ያስጠላናል ስድስተኛ ቤተክርስቲያንን እንዲሁም ማህበራዊ ግንኙነቶችን እድርቁ ጓደኛ ለቅሶ ሰርግ ከወትሮ ይልቅ ችላ እንላለን ሰባተኛ ለግል ንጽህና በተለይ ጸጉር ግዴለሽ መሆን ራስን መጣል ብቻ ማውራት የስሜት መቃየር አሁን ተጫዋች ነበረ ወዲያው ስቆጣና ስነጫነጭ እናያለን እነዚህን ምልክቶች ካየን ነገሮች ሳይብሱ መፍትሄ ማበጀት ይመከራል ስለ መፍትሄ በቀጣይ ቪዲዮ እስከሰራላችሁ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን አሜን ይህንን ቻናል ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ በቀጣይ የምሰራቸው ቪዲዮዎች እንድደርሳችሁ ደወል ምልክቱንም ተጫኑ ቴንክ ዩ